የምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ በጋምቤላ ክልል የ7 ዓመት እቅድ ነድፎ በሁለት ወረዳዎች ላይ የተለያዩ የልማት ስራዎችን እያከናወነ ይገኛል። ፕሮግራሙ በጋምቤላና ጎደሬ ወረዳዎች አነስተኛ የመስኖ ልማት ስራዎችን ጨምሮ የግብርና የምርት ግብአትና የግብይት ማዕከላት አርሶ አደሮችን በኢንተርፕራይዝ በማደራጀት በተለያዩ ዘርፎች ውጤታማ እንዲሆኑ አስችሏል። የምግብ ስርዓት ማጠናከሪያ ፕሮግራም በያዝነው የምርት ዘመን በሁለቱም የፕሮግራም ተግባራዊ ወረዳዎች ያከናወናቸውን ወሳኝ የልማት ተግባራትና ምቹ የስራ አካባቢን ለመፍጠር ያስገነባውን የቢሮ ግንባታ ወደ እናንተ እናደርሳለን። አብራችሁን ሁኑ። ኤፍኤስአር የስርዓተ ምግብ ማጠናከሪያ ፕሮጀክት ድጋፍ ማድረግ ከጀመረ ጊዜ ጀምሮ ወደ 175 የሚሆኑ ከብቶችን አዳቅለናል። ከ175 ከብቶች ወደ 45 የሚጠጉት አሁን ተወልደው የሚታዩበት ሁኔታ አለ። አሁን ሂደን ተንቀሳቅሰን የምናየው ይሆናል። በተጨማሪ ደግሞ ወደ 93 የሚጠጉ ደግሞ በእርግዝና ላይ የሚገኙ 2017 መስከረም ጥቅምት አካባቢ የተዳቀሉ ከብቶች አሁን ሐምሌ ነሐሴ ቀጥሎ የሚወልዱ ይሆናል ማለት ነው። ስለዚህ በድምሩ ወደ 93 አካባቢ ከብቶች በእርግዝና ላይ የሚገኙ ናቸው። የምግብ ዋስትናን ለማረጋገጥና ምርትን ወደ ገበያ ለማቅረብ አርሶ አደሩን በኢንተርፕራይዝ በማደራጀት ከፍተኛ ስራ እየተሰራ ይገኛል። ይሄን በቆሎ እንግዲህ ያባዛው ነው። ይሄ ዘር ብዜት ነው። ቅድም እዛ ጋር አንዷ ባልደረባ ጋር ያያችሁ ለቀለብ ያዘጋጀነው ነው እና ይሄ ዘር ብዜት 12 ሄክታር ላይ ነው ያረፈው። እዛ ጋር ሌሎችንም ያባዛን ነው። ታች ሩዝ ያባዛን ነው። መንገድ ላይ ብሎ አይታችሁታል። አሁን ከአንድ ወደ 6 መጥቻለሁ። ያው እንግዲህ ፊት ካለው አሁን የተሻለ ነገር ይኖራል የሚል ግምት አለኝ። ብዙ ጊዜ ስትመጡ እዚሁ ነው የምታዩኝ። አሁን ግን 3-4 ሰብሰብ ብዬ እያያችሁኝ ነው። አሁን ቀጣይ ደግሞ እግዚአብሔር ካለ እንግዲህ ኢንቨስተር ሆኜ ልታይ ይችላለሁ። ይሳቁ መልክ ፕሮጀክት መጀመሪያ ኢንተርፕራይዝ ውስጥ ከመግባቴ በፊት በዛቢያ ነው የምቆፍረው። በዛቢያ የምቆፍረው በቆሎ ደግሞ እንደዚህ አያምርም። በዚህ ፕሮጀክት መጀመሪያ ጊዜ ጀነሬተር ተሰጥቶልኝ ቲማቲም ዘር ተሰጥቶልኝ ዛቢያም የስራ ቁሳቁስ ሁሉም ተሰጥቶኝ ነበር። ውጤቱ ትልቅ ነበር። በቲማቲም ዙሪያ በጣም ደህና ውጤት ነበር። አሁን እዛን ሰዓት ቲማቲም ብቻ ስለሆነ ብኝ እንጂ እዚህ ቀበሌ ደግሞ ሞዴል አስተዳደር በቆሎ ለምን አይዘራም ብለው ወደ በቆሎ አዞርኩ። ቦንጋ ላይ ብዙ ዘርፉ ብዙ የሚያለሙ አርሶ አደሮች አሉ። ዝርዝር ወደ ዝርዝር ስንሄድ አትክልትና ፍራፍሬ ይኖራል። ከአትክልትና ፍራፍሬ አልፎ የባሌዎችን የሚባለው ዝርያዎች ተሰጥቷል። እዛ ማንጎና ሙዝም በተጨማሪ ይዘው እያመረቱ እንደሚገኙ ነው። ግን ካለው ኖሮ አሻሽለው ካለው ደረጃ በጣም ሞር ለወደፊትም እዛው ብዙ ሞዴል አርሶ አደር እንዳለ ሆኖ ከዚህ ፕሮጀክት አንፃር ብዙ የስራ ዕድል እንደፈጠረላቸው ለምሳሌ ወደ እናሪያት ፈቅረ ከዚህ በፊትም በኤፍኤስአርፒ ብዙ የስራ ዕድል እንደተሰጣት ብዙ ድጋፍ ጀነሬተር ወደ 25000 የሚሆን አሁንም የተለያዩ ዘር ከምርምር ተቋም አምጥተ ነው ለደዛ አይነት ሞዴል እየረዳን ያለነው ሁኔታ ነው ያለነው። አርሶ አደሮችን አደራጅተን በጣም በተለይ አሁን እሱ ዙሪያ ላይ ያሉት አርሶ አደሮች ልክ በኩታ ገጠም መልክ ነው እዛ አካባቢ ያሉት እርሻዎች እየታረሱ ያሉትና በጣም ውጤታማ እንዲሆኑ እየተደረገ ነው ያለው። በተለይ አሁን ኤፍኤስአርፒ ከፍተኛ የሆነ ድጋፍ እያደረገላቸው ነው። በፕሮጀክቱ የተሰሩ ስራዎች አሁን አርሶ አደሮች እንደ ልምድ የወሰዳቸው ነገሮች አሉ። አርሶ አደሩ ከዛ ተምሮ ኢቨን ከዚህ ፊት የማይተክሏቸው የአትክልት አይነቶች መጠቀም ጀምሯል። ትልቁና ዋና ነገር ፕሮጀክቱ በአርሶ አደር ጋር ብቻ መሆን ሳይሆን እንደ ወረዳ ስትሪንግ ኮሚቴ እና ቴክኒካል ኮሚቴ ተቋቁሞ በእነኚህ ሰፖርት ይደረጋሉ። ስለዚህ ይህን ስራ ወደ ታች ከስኬት ተደርጓል። ከዚህ በኋላ ፕሮጀክቱ እንኳን ቢወጣ ትልቁ ዋና ነገር የፕሮጀክቱ ሞታት ሳይሆን የተጀመረው የልማት ስራዎች መቀጠል አለባቸው።
ሶ ይህን እንደ ኤክስፒሪየንስ ሆነ ይቀራል። ወረዳው ደግሞ በራሱ ማስቀጠል ይችላል ማለት ነው። አርሶ አደሮችን በኢንተርፕራይዝ በወተት ልማት፣ በዶሮ እርባታ፣ በንብ ሀብት እንዲሁም በእጽዋት ዘር ብዜት ስራ ላይ 10 የኢንተርፕራይዞችን አደራጅተን አሁን የሼር በአርሶ አደር በኩል የሚጠበቅ ሼር አለ። እንደገና ፕሮሲጀርስ አሉ። ይህንን ኢንተርፕራይዝ ለማደራጀት እነዛን ፕሮሲጀሮች ሁሉ አልቆ ህጋዊ እውቅና አግኝቶ አሁን በቅርብ ግብዓት አቅርበን በስፋት እነዚህን ሌማት ትሩፋት ስራዎችን የምንደግፍበትን መደላድል እያስቀመጥን ነው። ኤፍኤስአርፒ ፕሮጀክት እንደ ጋምቤላ የሰጧቸው ቅድም ከተናገርኩት በተጨማሪ በተለይ ስራ ተኮር ስራዎች ላይ በተለይ ወደ ታች ሲወርድ መሬት ላይ ያሉትን የሚሰራቸው ስራዎች አሁን በምናይበት ጊዜ በተለይ ላይቭሊሁድ ላይ በተለይ አርሶ አደር ኑሮ ከመለወጥ ጋር ተያይዞ ምግብ ዋስትናን ከማራገጥ ጋር ተያይዞ እና ምርትና ምርታማነት ሊያሳድጉ የሚችሉ ምርት ዘር በማቅረብ የተለያዩ ስራዎች ሲሰራ ቆይቷል። እነዚህን ስራዎች በቀጣይ አጠናክሮ ቢሄድበት በተለይ በሁለቱምና በተጨማሪ ወረዳዎች ላይ እነዚህ ስራዎች ቢሰሩ ትልቅ ለውጥ ያመጣል ብዬ አምናለሁ። ፕሮጀክቱ የግብርና ትራንስፎርሜሽንን በማሳለጥ አነስተኛ የመስኖ ስራዎችን በማከናወን አርሶ አደሩ በአመት 2ና ከዚያ በላይ ማምረት የሚያስችለውን ምቹ ሁኔታም እየፈጠረ ነው። ባራፒንኪያው አነስተኛ መስኖ ወደ 200 ሄክታር ባለፈው አመት 2016 ላይ ተመንጠሮላቸው በጅምር ላይ ስለሆነ ወደ 20 ሄክታር የሚሆን በአምቡላና በበቆሎ በማሽላ ምርት አምርተዋል። ዲዛይንና ጥናት በማድረግ ጉማሬን፣ ካቦን፣ ጎንቺን እነዚህ አካሽ ቀበሌዎችን ዲዛይን ተደርጎ አልቋል። ከዛ አንፃር ያ ጥናትና ዲዛይኑ እስኪያልቅ ድረስ ምን ተደረገ? በፍጥነት ወደ አርሶ አደሩን ተጠቃሚ የሚያደርግ ፓምፖችን በማምጣት በመስኖ አካሽ ቀበሌ ላይ ወደ 50 ሄክታር የሚሆን በቲማቲም፣ በሽንኩርት፣ በቃሪያ እየለማ ነው ያለ። ሌሎቹን ቀበሌዎች ላይ በተመሳሳይ ሁሉም ቀበሌዎች በሚቻል ደረጃ ይሄ ተደራሽ አድርገናል። ኤፍኤስአርፒ ፕሮጀክት እንደሚታወቀው በአሁኑ ሰዓት በሁለተኛ ፌዝ ላይ ነው ያለ እንደ ጋምቤላ ወረዳ። ከዚህ በፊት የሰሯቸው ስራዎች አሉ። በርካታ ስራዎች ሰርተዋል። የተጀመሩ የመስኖ ስራዎች እድሳት ከማድረግ በቦንጋ ቀበሌ ላይ ትልቅ ስራ ሰርተዋል። በተመሳሳይ አንዳንድ ቀበሌ ላይ እንደኛ የሰራባቸው አጋጣሚዎች አሉ። አርሶ አደሩ መስኖ ተጠቀሙ ያላወቀ መስኖ መጠቀም ጀምሯል። ስለዚህ አሁን በቦንጋ 150 ሄክታር ታርሶ የተጠቀሙ ነው አርሶ አደር። ከዚህ በፊት አርሶ አደሩ የሚጠቀሙ በአመት አንድ ጊዜ እየዘራ ነበር። አሁን ግን አርሶ አደሩ 2 ጊዜ መዝራት ችሏል። ያው እንደሚታወቁት ስላለፉት ሳምንታት ይቀርቡ የነበሩት የአትክልትና ፍራፍሬ ቦንጋ በዛ አጋጣሚ ይታወቃል። ስለዚህ የሁሉ ምርት የመጣው እዛው መስኖ በመጠቀምና ኤፍኤስአርፒ ፕሮጀክት የሰራቸው ስራዎች በዚህ አጋጣሚ ጥሩ ስራ ሰርቷል ለማለት ይችላል። ይሄም ብቻ ሳይቀር በንብ ማር ላይ የተሰሩ ስራዎች አሉ። ቀፈዎችን እያቀረበ ክራሽ በተመለከተ እንስሳት ላይ የተወሰነ ስራ ሰርተዋል። በምዕራፍ 2 ግብርና እድገት ፕሮግራም ሰፋፊ ስራዎችን ሰርተናል። መስኖ ግንባታዎችም በስፋት ተገንብተዋል። በጋምቤላ ወረዳ ላይ በጋምቤላ ወረዳ የተገነቡትን መስኖ ልማቶች መስኖ ግንባታዎችን ወደ ስራ ከማስገባት አንፃር ስራዎች የተሰሩ ነው ያሉት። ነገር ግን በጎደሬ አካባቢ ባለፈው የመጀመሪያ አመት ላይ 3 አነስተኛ በጥቅሉ 180 ሄክታር የሚያለማ 3 አነስተኛ መስኖ ልማት ጥናትና ዲዛይን ጨርሰን አንዱን ዘንድሮ 21 ሄክታር የሚያለማውን በጎደሬ ወረዳ አካሺ ቀበሌ ግንባታ ሂደት ላይ ነው ያለው። እሱም አሁን እንትኑ የግንባታ ሂደቱ 35-36% ላይ ደርሷል። ስለዚህ መስኖ ልማትን የመስኖ ግንባታዎችን በማስፋፋት ገበሬው በአመት 2 እና 3 እያመረተ ምርትና ምርታማነት እንዲያሳድግ ከማድረግ አንፃር ዘርፈ ብዙ ስራዎች እየተሰሩ ነው ያሉት። አነስተኛ መስኖ ግንባታዎች በተለያዩ ወረዳዎች ሲሰራ ቆይተዋል። እነዚህም መስኖ ግንባታዎች ተጠናቅቆ አገልግሎት እየሰጡ ይገኛሉ። ከዚህም ጋር ተያይዞ ተጨማሪ የእነዚህ መስኖዎች ወደ ልማት ከማስገባት አንፃር በአቦቦ ለምሳሌ አቦቦ አካባቢ
የተለያዩ ድጋፎች ይሰራሉ። በተለይ ሩዝ ላይ በኩታ ገጠም እርሻው አስተራራስ ዘዴዎች አርሶ አደሮችን ከመደገፍ አንጻር እና ቶሊና ቶካሊ ጎደራ አካባቢ መስኖዎች ላይ ስራ ይሰራል። እንደዚህም ቦንጋ መስኖ ወደ ልማት ከማስገባት አንጻር ሰፋፊ ስራዎች እየሰሩ ይገኛሉ። የተሻሻሉና ከአካባቢው ጋር የሚስማሙ የቡና ዝርያዎችን በማምጣት አርሶ አደሩ ውጤታማ እየሆነም መጥቷል። ይሄ ቦታ ለብዙ አመታት ብዙ አልፍቶኛል። ብዙ ችግኝ ብዙ ዝርያ ተክያለሁ። ነገር ግን ችግኙ ቦታው ሊስማማው አልቻለም። ያው ደረቅ ከመሆኑ አንጻር ያው እንደምታዩት እዛ በኩል ያለው ያው የሚታየው ነገር ያው ደረቅ ሆኖ ቀርቷል። ግን አሁን ኤፍኤስአር ባመጣል የፖሊ ችግኝ አመት ባጭር ጊዜ በ7 ወር ባልሞላ ውስጥ ይሄን የመሰለ እንትን ደርሶልኛል። እኔ በበኩሌ ያው በህይወቴ ደርሷል ማለት ትችላለሁ። ይሄ ፖሊ ችግኝ ባይኖር በቃ ተስፋ ቆርጬ ትቼው ነበር ይሄ ቦታ ማለት ነው። ስለዚህ ግን ይሄ ለቀጣይ ብዙ ተስፋ አለው ማለት ነው። ቡናው ከዚህ በፊት ብዙ ያረጁ ከያካባቢ ከጓሮ ምናምን የተነቃቀሉ የተተከሉ የነበሩ ቡናዎች ነበሩ። ከቴፒ እርሻ ምርምር ጋር በመቀናጀት K1 እና K2 F59 የሚባሉ ዝርያዎችን በየአየር ሁኔታቸው ከፍተኛ አየር ጸባይ ያላላቸው፣ ዝቅተኛ መካከለኛ ላላቸው ከነምርት መጠናቸው የበሽታ መቋቋም የሚችሉትን በመለየት ነው ለማህበረሰቡ ተደራሽ ያደረግነው። እንደምታዩት አሁን ትላንት እንዳያችሁት ያ ቡና በ7 ወር ነው የተተከለው። አሁን እንዳያችሁ ፍሬ የመስጠት ደረጃ ላይ ደርሷል። ግብርና ምርምር በዚህ ኮምፖነንት ውስጥ በግብርና ምርምር በኩል የቴክኖሎጂ ጄኔሬሽን የቴክኖሎጂ ማላመድ እና የቴክኖሎጂ መልቲፕሊኬሽን ስራዎች ይሰራሉ በግብርና ምርምር። እነዚህ የመነጩ ወይም ደግሞ በምርምሩ በኩል የፈለቁ ቴክኖሎጂዎችን ደግሞ ግብርና ኤክስቴንሽኑ ተቀብሎ በአርሶ አደር ማሰልጠኛ ማዕከላት ማሳ ላይና በተመሳሳይ ደግሞ በሞዴል አርሶ አደሮች ማሳ ላይ እነዛን አዳዲስ ቴክኖሎጂዎች አሰራሮችና ግብዓቶችን ሞክሮ ውጤት በውስን ሞዴል አርሶ አደሮቻችን ላይ የተገኙትን የምርት እድገቶች ደግሞ ወደ ሌሎች አርሶ አደሮች የማስፋት ስራ ጀምረናል። እንግዲህ ሁለተኛ ዓመታችን ነው። በዛም ብዙ ውጤቶች እያመጣን ነው። በጎደሬ ወረዳ ከ250 ሺህ በላይ በአጭር ጊዜ ውስጥ ምርትን የሚሰጡ የቡና ችግኞችን ለአርሶ አደሩ ለማከፋፈል ዝግጅት ተደርጓል። በአሁኑ ሰዓት ፕሮጀክቱ የራሱን ችግኝ ጣቢያ በማቋቋም ወደ 250 ሺህ ችግኞችን ችግኝ ጣቢያው ላይ እያፈላ ነው። እሱንም በአየር ጸባዩ ተስማሚ የሆኑትን ነው እያፈላ ያለ አሁን የምታዩት ሁኔታ ስለሆነ ማለት ነው። ያንን ደግሞ በየክላስተር ወይንም በየመንደር ማዕከላት እያከፋፈልን ኩታ ገጠም በሆነ አሰራር ነው ይህንን ስራ የምናሳልጠውና ምርትና ምርታማነት በዛ ልክ ይጨምራል የሚል እምነትም ስላለን ከምርምር የወጡ ዝርያዎች ስለሆኑ ከዛ አንፃር ነው ይሄን ያደረግን ያለ ነው። ቀጣይም አስፍተን አሁን የያዝነውን ከዛም በላይ አስፍተን ማህበረሰቡን ለመቀየር እንፈልጋለን። አርሶ አደሩ ያመረተውን ምርት ገበያ እንዲያገኝና የበለጠ የኢኮኖሚ አቅም እንዲፈጥር የግብርና ምርቶች የግብይት ማዕከል በመገንባት ላይ ይገኛል። የገበያ ማዕከል የሰብል ገበያ ማዕከል ተገንብቶ አሁን ባያችሁት በ27 ሚሊዮን ብር ተገንብቶ አሁን በቅርብ ጊዜ በአንድ ወር ውስጥ ለማህበረሰቡ ለማስረከብ ዝግጅት ላይ ነው ያለነው። የገበያ ማዕከሉ እንዳያችሁት ጅምሩ ጥሩ ነው። በፍጥነት ነው ግንባታው እየሄደ ያለው። እኛም እየተከታተልን ያለነው ምክንያቱም ወደፊት አሁን በቸማቹ ላይ የድረስ ያለው እንግልት አካባቢው ያያችሁ እንደሆነ በጣም ዝናባማ ነው። ሁሉ ጊዜ ዝናብ ይኖራልና እዛ አካባቢ ገበያው ያለበት ጭቃ ነው የሚሆነው፣ ይቸገራሉ። ይሄ ገበያ ማዕከሉ በአጭር ጊዜ ውስጥ ተጠናቆ እህል እዛ እንዲሸጡ እዛ እንዲገባዩ ለማድረግ ነውና የኛ የመንግስት ድጋፍ ከፍተኛ ነው። የኤፍኤስአርፒም በጣም ክፍያዎች እንዳይዘገዩ በእኛ በኩልም በእነሱም እንደዚሁ እየተነጋገን በተለይ በክልል ደረጃ የዚህ ኤፍኤስአርፒ አስተባባሪ በዚህ አጋጣሚ ላመሰግነው ወዳለው አቶ ሀፍታሙ በጣም ከፍተኛ ትኩረት ሰጥቶ በተለይ እዚህ ወረዳ ላይ ያሉት ግንባታዎች ሙሉ በሙሉ ማለት ይቻላል ይሄኛው የገበያ ማዕከሉ ብቻ ሳይሆን ሌሎች ግንባታዎችም አሉ። በዚሁ መሰረት በፍጥነት እንዲያልቁ ጥረት ያደረጉ በመሆናቸው ላመሰግናቸው ወዳለው። ማርኬት ዴቨሎፕመንት ስራችን ነው። የሰብል ገበያ ማዕከላት፣ የቁም እንስሳት ገበያ ማዕከላት፣ የማር ማቀናበሪያ ገበያ ማዕከላት ሌሎች በጥናትና ዲዛይን ነው ያሉት። ነገር ግን አንደኛውን ጥናትና ዲዛይን ጨርሰን
የሜጢ ገበያ ማዕከልን የሰብል ገበያ ማዕከልን ግንባታው በጣም ሂዶ አሁን ጥሩ ፐርሰንት ላይ ፕሮግረስ ላይ 45% ላይ ደርሷል። የተቀናጀ የአሳ ልማት ስራን ለማከናወንና አርሶ አደሩ ከዘርፉ ተጠቃሚ እንዲሆን ለማስቻልም የአሳ እርባታ የሚከናወንበት ግንባታ የተጠናቀቀ ሲሆን በሚቀጥሉት ጊዜያት ለተጠቃሚው እንደሚተላለፍ ይጠበቃል። የተቀናጀ የአሳ ፖንድ አሁን ገንብተን እንዳያችሁት አይታችሁታልና የአሳ ፖንድ አሁን በቅርብ ጊዜ ርክብ ተደርጎ ማህበረሰቡን አደራጅተን ስራ አጥ ወጣቶችን አደራጅተን ወደ ስራ ገብቶ በዛ ቦታ ማህበረሰቡ ደግሞ ምንድነው ተሞክሮ የሚለው በየማሳቸው በየጓራቸው ሰርተው አሳን ለምግብ ፍጆታነት ምክንያቱም የምግብ ዋስትና ለማረጋገጥ ስለሆነ የምግብ ዋስትና ለማረጋገጥ አንዱም የዛ አካል ስለሆነ እየሰራን በስፋት እየሰራን ነው ያለነው። የተቀናጀ የአሳ ልማት ስራ ነው። እንግዲህ አሳ እንደምታውቁት በጣም ወሳኝ የሆነ ከዚህ ከምግብ ስርዓት ውስጥ አሳ ቫልዩ በጣም ከፍተኛ ነው። ስለዚህ አሳ ባልተለመደባቸው አካባቢዎች ላይ በፖንድ ኢንተግሬትድ ፊሽ ዴቨሎፕመንት ቴክኖሎጂ ናምተን አሳ ብቻ ሳይሆን ከሌሎች ኮሞዲቲዎች ጋር ኢንተግሬት አድርገን ዶሮውን በዛው አንድ ቦታ ላይ ዶሮ ይረባል። የዶሮ ኩስ ለአሳ መኖ ይሆናል። እንደገና የዶሮ ኩስ በተመሳሳይ ደግሞ ውሃውን ፈርቲላይዝ ያደርጋል። ውሃው ፈርቲላይዝ ካደረገ በኋላ ደግሞ ፈርቲላይዝ የሆነ ውሃ ይፈስና ደግሞ ሆርቲካልቸርን ያለማል። እሱን በኤፍቲሲ ደረጃ ነው እንደ ሞዴል አንድ ኤፍቲሲ መርጠን ሰርተናል። ኦልሞስት 98% ነው። ከቅርብ ጊዜ በኋላ አሳ ፊንገርሊንግስ የአሳ ጫጩቶችን አቅርበን ይህን ቴክኖሎጂ ወደ አርሶ አደሩ እንዲሰርጽ ከማድረግ አንጻር ጥሩ ጅምሮች አሉ። የምግብ ስርዓት ማጠናከሪያ ፕሮግራም የግብርና ቴክኖሎጂዎችንና ግብዓቶችን በማቅረብ የማምረት አቅምን በማጎልበት ምርትና ምርታማነትን ለማሳደግና ጠንካራ የምግብ ስርዓትን ለማረጋገጥ በትኩረት እየሰራ ይገኛል። ኤፍኤስአርፒ ፕሮጀክት ቀደም ሲል ከኛ አካባቢ ከነበሩት ፕሮጀክቶች ከፍተኛ አስተዋጽኦ የሚያደርግ ነው። ለወረዳው በተለይ የመንግስትን ክፍተት የሚሸፍን ካሉት ፕሮጀክቶች አንዱ ፕሮጀክት ነው እና በተለይ አሁን እንግዲህ ይህን ፕሮጀክት ስራ ከጀመረበት የሚታዩ ለውጦች በጣም አመርቂ ለውጦች ነው እያየን ያለ ነው። አብዛኛው በገጠር ቀበሌው ላይ የተንቀሳቀሰ በተለይ በግንባታ ዘርፍ የሚሰራቸው ስራዎች በጣም ከፍተኛ ትኩረት ሰጥተዋልና በዚህ በሁለት አመት ውስጥ በሶስት አመት ውስጥ በዚህ አይነት ከቀጠለ የተሻለ ለውጥ ማምጣት ይቻላል በወረዳ ብለን እናምናለን። የምግብ ስርዓት ማጠናከሪያ ፕሮግራም እንደ ሀገር የግብርናውን ሴክተር ለማዘመን የአርሶ ከፊል አርብቶ አደሩን የማምረት አቅምና አጠቃላይ ሬዚሊያንት የሆነ አግሪካልቸርን ለማዳበር ማዕከል አድርጎ እንደ መንግስት የተቀረጸ ፕሮግራም ነው። እንግዲህ የዚህ ፕሮግራም ተጠቃሚ ከሆኑ ክልሎች ውስጥ ደግሞ ጋምቤላ ብሔራዊ ክልላዊ መንግስት አንዱ ክልል ነው። እንግዲህ በጋምቤላ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ስር የሚመራ ፕሮግራም ነው። በዚህ ፕሮግራም ከክልሉ ካሉት 14 ወረዳዎች ውስጥ በሁለት ወረዳዎች ማለትም በጎደሬና በጋምቤላ ወረዳ በሁለቱ ወረዳ በ24 የገጠር ቀበሌዎች ወደ 49000 አርሶ አደሮችን በ7 አመት ተጠቃሚ ለማድረግ የተቀረጸ ፕሮግራም ነው። የኤፍኤስአርፒ ፕሮጀክት በክልሉ በሁለት ወረዳዎች ላይ ይሰራሉ። በጋምቤላ ወረዳና በጎደሬ ወረዳ ይሰራል። ያው ፕሮጀክቱ የሚሰራቸው ስራዎች በተለይ በመደበኛና በመንግስት የሚሰሩትን ስራዎች ከመደገፍ አንጻር በርካታ ስራዎች ይሰራሉ። አንደኛው በተለይ ምርትና ምርታማነት ከማሳደግ አንጻር የተለያዩ የግብርና ግብዓቶች ያቀርባሉ ለአርሶ አደሮች። የዘር ብዜት የሚሰሩ አርሶ አደሮችን በማደራጀት የዘር አቅርቦት ችግርን ለመቅረፍ አበረታች ስራዎች ተሰርቷል። የተሸፈነው አንደኛ በቆሎ ነው በብዛት የዘር ብዜቱ ብቻ 12 ሄክታር ላይ አርፏል ብያቸዋለሁ። 6 ሄክታር ለቀለብ አባላቱ ቀለብ የሚያደርጉት ቦሎቆ እዚች ጋር ግማሽ ሄክታር አለች። አንድ 6 ሄክታር ሩዝ እየዘራው ነው። ከሩዙ
ያው አምናም በሽታ ገጥሞ ያው ይሄ ድርጅት ነው ያተረፈኝ። ከሩዙ ቢያንስ 150 ኩንታል አግኛለሁ የሚል ግምት አለኝ። ከበቆሎ እንግዲህ ፈጣሪ ከሰጠ እስከ 600 ኩንታል አግኛለሁ። የአርሶና ከፊል አርብቶ አደሩን የምርት እሴትን የሚጨምሩና ውጤታማ የሚያደርጉ ድጋፎች ተደርገዋል። ፕሮጀክቱ ምንድነው? በተለያዩ ሰዓቶች ላይ የሚያስፈልጉ ነው። አሁን እንደዚህ ሽንኩርቶችን የተለያዩ ግብአት ሲመጡ እያደረገልን ነው፣ እየገደፈን ነው። ምክንያቱም ከዛም ደግሞ አልፎ ክትትል እስከማድረግም እየተደረገልን ነው። ምክንያቱም ይሄ አሁን እውነት ሆኖ የሚታይ ነገር ነው፣ ተደብቆ የሚሰራ ስራ አይደለም። እኔ በሌለውበት ነው ድርጅቱ ትራክተር የላከልኝ የተወሰነ ነዳጅ ሞልቶ። ሁለተኛ ነገር ግቤቱ ይቅርና ቢኤች 140 በቆሎ ዘር ማይሆነው ማለት ነው ለማግኘት በጣም ከባድ ነበረ። አሁን ኤክሰስ አግኝቼ እንደምታዩ እንግዲህ ሁሉ ግቤቱ ነው። ቢኤች 140ንም ሰጥቶን እዛ ጋር ለቀለብ በስፋት አርሰናል። ድጋፉ ጥሩ ድጋፍ ነው የሰጠ ያለው። ከምዳ ጀምሮ ይሄ ቦታ ቡና ስለማይሰጥ እቅዴ አጥቼሳለሁ። አብካቶ ዘር እንሰጣለን ሲሉ አብካቶ ተመዝግበ ቡና ወደ 3 ሄክታር ቡና ቆርጬ እኔን አብካቶ ከምዳ ጀምሮ እየሰራው ነኝ። ሲሰራም ደግሞ ደህና ውጤት እየሰጠ ነው። አሁንም እየተከልኩ ነው። አሁንም እያረምኩ ነው። ለወደፊት ችግኝ የሞተበት ቦታ የሚሰጠው ችግኝ ብቻ ይፈልገልኝ እንጂ ቡና አብካቶ ወደ ማዶ አሁን በጤና በጣም እየወጣ ነው። እዛ ስራ ላይ ነው ያለው። ይሄ ችግኝ ይሄ ፖሊ ችግር ባይመጣ ሌላ ቦታ አንተክልም ትተናል ማለት ይቻላል። ግን ይሄ ስለመጣ ግን ተስፋ አሁን በተስፋ ነው። ቆፍሬ አምና ተቆፍሬ የቀረ አለ ተቆፍሮ ነው የቀረው። አሁንም ይመጣል ተብሎ እንደገና ተቆፍሮ ተዘጋጅቷል። አርሶ አደሩ አካባቢ ይሄ ኤፍኤስአርፒ ፕሮጀክት እየሰጠ ያለው ድጋፍ በጣም ከፍተኛ ነው። እንዳያችሁት በገለሻ ቀበሌ በነጻነት እንደዚሁም ሌሎችም እንደዚሁ ተደራጅተው በአንድ አቋም ተነስተው ስራ በተለያዩን በቆሎ በጥሩ ሁኔታ ትራክተር እኛ እንደ መንግስት ትብብር አድርገናል። ኤፍኤስአርፒ ናፍጣ ወጣቶቹን ወይንም እነዚህ አርሶ አደሮችን በማገዝ ጥሩ ደረጃ ላይ የደረሰበት ሁኔታ አለ። አሁን ያለው እርሻ ዝግጅት ጀምሮ እስካሁን ድረስ እስከ ተከላ እስከ ዘር እንግዲህ ከመንግስት ቀደም ብሎ ያቀረበው ኤፍኤስአርፒ ነው። በ7 አመት ውስጥ ሊያሳካ የፈለጋቸው የስራ መዘዝሮች አሉ። ዋናው የዚህ የመስኖን ነው። መስኖን ዘላቂ ሁሉም ቀበሌዎች በሚባል ደረጃ ማዳረስ ይፈልጋል በዚህ በ7 አመት ውስጥ። ሁለተኛ ደግሞ ኢንተርፕራይዞችን የተደራጁት ማህበራትን በገንዘብ በአቅም በለውጥ በውጤት ደረጃ ስራ አጥ ወጣቶችን ለማስገባት ነው። አሁን እንደምታዩት በዚህ በ2 አመት ውስጥ 6 ኢንተርፕራይዞችን አደራጅተናል። በንብ ሀብት አደራጅተናል፣ በዶሮ እርባታ አደራጅተናል፣ በወተት ሀብት ልማት አደራጅተናል። እነዚህም በሙሉ ላይሰንስ አግኝተው 25% መክፈል ያለባቸውን ክፍያ ከፍለው ሼድ እየሰሩ ነው አሁን ያሉት። በቅርብ ጊዜ ግዢያቸው ተፈጽሞ ለአንድ የዶሮ እርባታ ወደ 700 ዶሮ ነው የሚገባለት። በቅርብ ጊዜ የዶሮ መንደር ራሱን የቻለ ይኖራል። የወተት መንደር፣ የንብ መንደር በሚባል ደረጃ መንግስት ባቀደው መሰረት ያንን ለማሳካት ነው ትልቁ የትኩረት አቅጣጫችን። እንግዲህ ይሄ ፕሮግራም ሰፋፊ 4 ኮምፖነንቶች ያሉት ነው። የመጀመሪያው ኮምፖነንት በዚህ በአግሪካልቸር የግብርና ኤክስቴንሽን ስርዓት ከማዘመን አንጻር ትኩረት አድርጎ የሚሰራ ነው። ሁለተኛው ኮምፖነንት በክልሉ 2 እና 3 ጊዜ በማምረት የአርሶ አደሩን የማምረት አቅም ምርትና ምርታማነትን ታሳቢ ለማድረግ የአነስተኛ መስኖ ፕሮግራሞችን የሚደግፍ ልማቱንም ኢንፍራስትራክቸር ፓርቱንም የሚደግፍ ነው። ሶስተኛው እነዚህ የእሴት ሰንሰለት ሰብሎች ላይ የተለዩ የእሴት ሰንሰለት ሰብሎች ወይም አይደንቲፋይድ ቫልዩ ቼን ኮሞዲቲስ አሉ። በዛ ላይ ልዩ አድርጎ አጠቃላይ የግብርና ምርት ግብአትንና የግብይት ስርዓቱን ጭምር ለማዘመን የሚሰራ ኮምፖነንት ነው። አራተኛው የማኔጅመንት ፓርቱ ነው፣ ፕሮግራም ማኔጅመንት ፓርቱ ነው። ስለዚህ እነዚህ ዘርፈ ብዙ ስራዎችን እየሰራ ነው ያለው በክልሉ ሁለቱም ወረዳዎች ባሉት አሁን ባልኩት 4ቱም ኮምፖነንቶች። አርሶ አደሩ ነገን የተሻለ ለማድረግ በትጋት እየሰራ ነው። በፊት ያገኙት ከነበረው ምርት በላይ ለማምረትም ጥረታቸውን ቀጥሏል። ፕሮጀክቱ እያመጣልን ነው። ምክንያቱም አሁን እሱ ያመጣልናል፣ ግን እኛ እሱን እስከሚያመጣ ግን የተወሰነ ተሞክሮ እያሳየን ነው እየሰራን ያለ ነው። የምግብ ስርዓት ማጠናከሪያ ፕሮግራም የአርሶና ከፊል አርብቶ አደሩን የምግብ ዋስትናን ከማረጋገጥ በተጨማሪ ፕሮጀክቱ የሚሰራበት ቦታን ምቹና የተሻለ የስራ ተነሳሽነት እንዲኖር አስችሏል። ኤፍኤስአር ፕሮጀክት
እኔ በራሴ እይታሳየው በክልሉ ደረጃ የመጀመሪያ ፕሮግራም ይሆናል። ምክንያቱም እኔ ዙሬ በክልል ደረጃ ይህን የመሰለ ግንባታ የሰራ ማንም ፕሮጀክቲቭን ፕሮግራም አላጋጠመኝም። ኤፍኤስአር የሰራቸው ስራዎች በሙሉ በጣም የሚደነቁና ደስ የሚሉ ስራዎች ናቸው። ብዙ ጊዜ የሚመጡ ፕሮጀክቶች ተለጥፎ የመንግስት መስሪያ ቤቶችንና ያለንን ምቹ ያልሆነልንና ብቁ ያልሆነልን ውስጥ አንድ ላይ ተዳብለን ተጨናንቀን ስንሰራ ለምንድን ነው ፕሮጀክቱ ረጅም 5 አመት 6 አመት የሚሰራ ከሆነ ምቹ የስራ ቦታ የተወሰነ ነገር እንተናርጎ ለምን አይሰራም የሚል ሀሳብ ነበረኝ ከዚህ በፊት። አሁን ደግሞ ይሄንን ሆኖ ዛሬ እዚህ በኤፍኤስአርፒ ፕሮጀክት በማየቴ በጣም ለዚህ ፕሮጀክት አስተባባሪና አጠቃላይ ቲሙ ምስጋና ለማቅረብ እወዳለሁ። ምክንያቱም ትልቅ ስራ ነው የተሰራው። ሌሎች ፕሮጀክቶችም ቢኖሩና ቢያዩ እንደዚህ አይነት ስራ መስራት ቢችሉ ልምዱንም ቢወስዱ እላለሁ። ፕሮጀክቱ ትኩረት ከሚሰጣቸው ስራዎች አንዱ የዚህ የፊዚካልና የሂውማን ካፓሲቲ ዴቨሎፕመንት ስራ ነው። እንግዲህ ይሄ የቢሮ ግንባታም የዛ አንዱ የፊዚካል ካፓሲቲ ዴቨሎፕመንት ስራ ነውና አጠቃላይ የምቹ የስራ አካባቢን ለሰራተኛ በመፍጠር የሰራተኛውን የመፈጸምና የማስፈጸም አቅም ከማሳደግ አንጻር በክልሉ ሞዴል ሊባል በሚችል መልኩ ብዙ ፕሮግራሞች ብዙ ፕሮጀክቶች አሉ በክልሉ። ነገር ግን በዚህ ልክ የተገነባ ቢሮ የለምና እኛን ጌታ ረድቶን ሰርተን በጥሩ ሁኔታ የተደራጀ ቢሮ ለሰራተኛ ምቹ ኢንቫይሮንመንት በፊት ከነበረው ሁኔታ በጣም የተለየ ሰራተኛው በአንድ ክፍል ውስጥ ተጨናንቆ አጠቃላይ ወደ 12 ሰራተኛ በአንድ ክፍል ውስጥ ተጨናንቆ የሚሰራበት ኢንቫይሮንመንት ውስጥ ነው አሁን ወጥቶ ኮምፕሊትሊ ወደዚህኛው ኢንቫይሮንመንት ሺፍት አድርጎ ሰራተኛው እንደምታዩት በጣም በተመቻቸ ሁሉ ነገር በተሟላለት ቢሮ ውስጥ የመስራት እድሉን አግኝቷልና ይሄ በልዩ ሁኔታ ምንድነው ከምን አንፃር ነው መታየት አለበት? የሰራተኛውን የመስራት የመፈጸምና የማስፈጸም አቅም ያሳድጋል። አጠቃላይ ድባቡንም የቢሮውንም አጠቃላይ እይታ የገጽታ ግንባታ ያሳድጋል የሚል እምነት ነው ያለኝ። ኤፍኤስአርፒ ፕሮጀክት እንደምታውቁት ያለንበት ክፍል አሁን ቅርብ ጊዜ ተመርቆ አገልግሎት እየሰጠ ይገኛል። ስለዚህ ለሰራተኛው ብቻው ሳይሆን ለካስተመርም ጭምር ምቹ የስራ አካባቢ ከመፍጠር አንጻር ይህንን አዲስ ግንባታ የገነቡበት ሁኔታ ነው ያለው። ሌሎችም ፕሮጀክቶች ይህንን ምሳሌ በመውሰድ ስራዎች የሚሹ የስራ ቦታ ከመፍጠር አንጻር ትኩረት ሰጥተው በቀጣይ እንዲሰሩ ይመከራልና ሌሎች ተቋማትን ይህን ተሞክሮ በመውሰድ ተግባራዊ ቢያደርጉ የተሻለ ነው። የምግብ ስርዓት ማጠናከሪያ ፕሮግራም በመደበኛው የግብርና ስራዎች ከሚሰሩ ስራዎች በተጨማሪ የአርሶና ከፊል አርብቶ አደሩን የኑሮ ደረጃ ለማሻሻልና በዘርፉ የተሻለ ለውጥ ለማስመዝገብ በርካታ ስራዎችን ሰርቷል። በጎደሬና ጋምቤላ ወረዳዎች የተከናወኑትን የልማት ስራዎች ያስቃኘንበት ዝግጅት በዚሁ ቋጨን። ሰላም።